السلام عليكم ورحمة الله وبركاته. أحكام التجويد قال بقال تنتنا برواية حفص سورة التغابون مجمرة ولينا عدس كهوناتشو كسورة الفاتحة جمراتشو تكتاتلو اسكربتونا دبتر بميز هيا بنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يسبح لله سنن زلي حوان وسط الحلقة من النواطات بزو زي كهاء المربوط قا يمساسل بنان الناس لملايت مخرج المواق له هاء المربوط يعني أقصى الحلقة نو بقروراتشن يمجأرشا كفل نميوطاو يتشي حادقمو اللي محايلواتال وسط الحلق يقروراتشن يمكاكلن يكفل يسبح لله يبتو لا يقرا يسبح حو هكذا لله سنل كلفظ الجلالة بستفيد كسرة سلهنا لفظ الجلالة يقطنال ሁለት ሐረካ የሚያክል መድ ጠቢዒ ይስባል። ለምን አንዳንድ ጊዜ يسبح لله ብሎ የሚቀራም አይጠፋም። لله ነው የሚሆነው። طيب ما في السماوات ስንል ሚም ሁለት ሐረካ ያክል ይስባል መድ ጠቢዒ ከፈተሃ ቀጥሎ አልፍ መድ ስለመጣ ما في السماوات في ብለን እዚህ ላይ መድ ነበረ ነገር ግን አንስበው ምክንያቱም አሊፈል ወስል ስለመጣ መዱ ውድቅ ይሆናል። እዚህ ጋር አሁን እናቆም ብንል ማፊ ብለን ነው የምናቆመው። ተማም ያው ማቆም አይቻልም طبعا የሆነ ትንፋሻችን እንኳን ድንገት ቢቋረጥብን ማፊ ነው እንጂ እቺ መዷ ባትኖር ኖሮ በስኩን ነበረ ማፍ ብሎ ይቆም ነበረ ማለት ነው። አያችሁት የመዱ መኖር ትልቅ ቫልዩ እንዳለው። طيب ألف الوصل سلامة من بلنا المدود كهنا ما في السماوات هنا كلام القطر سين سلامة سين الشمسية في دلنا بلنا سلام الشمسية إن لام القمرية بزو بلنا إن الفعل نزيله تمام ميم كفتح القطر ألف مد سلامة مد الطبيعي ولا التارك يأكل سبوالن واو من دزي ولا التارك يأكل سبوالن سماواتي هنا وما في الأرض زلي وما سنل من ولا التارك يأكل سبوالن وما في الأرض راسكن هنا كبستفيتو فتح حسن هنا راون النوفرالن تفخيم البلل بعد حروف الاستعلان النوفرالن صيل مثل ملكت هالج قتل الجمالتنا ما قم مقتل الشلال ما قتلوا قل بلاجنا زي لا يمناكم كهنا وما في الأرض يعني الضاد فيها صفة استطالة وما في الأرض هكذا وما في الأرض عندلم لا يتفلت يعني من قتل كهنا سهل نو وما في الأرض له الملك وله الحمد له الملك زين انتباه ما ترجع لبن له الملك بلو ميقرا له يعني كلام يمطابتها له هذا خطأ له يعني في صفة بينية يبينية في اللي هي لا لين عمر يعني مستوي يبينية في دلاتوች بين الشدة والرخاوة له يمتنو يتوسنه رخاوة ممطات ነው له الملك وله الحمد እዚህ ጋር ሲል የምትለዋ ምልክት መቀጠሉ በላጭ ነው ማቆም ይቻላል። وله الحمد እዚህ ላይ የምናቆም ከሆነ ዳል በስኩን ነው የምናቆመው። ስለዚህ በቃላት መጨረሻ ላይ ዳል ስኩን ስለሆነ ቀልቀለተል ኩብራ እናነጥረዋለን። وله الحمد ድ هكذا ያለ ቀልቀላ ስንቀራው እንዴት ነው የሚሆነው መሰላችሁ? وله الحمد يعني ዋጥ ይላል هذا خطأ وله الحمد وهو على كل شيء قدير وهو على لا من ሁለት ታሪክ ያክልን ስሟለን شيء قدير سنል ከተኑን ቀጥሎ ቃፍ ስለመጣ ቃፍ በተኑን ህግ የኢኽፋእ ፊደል ስለሆነ ተኑን እንደብቀዋለን ከጉና ጋር ቃፍ حروف الاستعلان እናወፍረዋለን እዚህ ላይ ጉናውን አብሮ ይወፍራል شيء قدير እዚህ ላይ ራስኩን ሆኖ ከበስተፊቱ ያመድ ከበስተፊቱ ከስራ ስለሆነ ወይም ስኩን ማለት እንችላለን እዚህ ላይ ከስራ ስለሆነ ራው ተርቂቅ ነው የሚሆነው ስናቆም ስንቀጥል ግን ተፍኺም ነው የሚሆነው ይወፍራል ራ ዶመተይን ስለሆነ قدير هو الذي هنا እዚህ ጋር ስንቀጥል لكن የምናቆም ከሆነ ምን ብለናል ተርቂቅ قدير هكذا هو الذي خلقكم فمنكم هو الذي دي بلان ذالن ሁለት ያክልን ስበዋለን ኻ حروف الاستعلاء እናወፍረዋለን ቃፍንም እናወፍረዋለን ከሚመሳኪና ቀጥሎ ፋ ኢዝሃር ነው በሚመሳኪና ህግ 26ቱም የአረበኛ ፊደላቶች ኢዝሃር ስለሆኑ እናልፈዋለን ብዙም አንተነትነውም
ፈሚንኩም ስንል ከኑን ሳኪና ቀጥሎ ካፍ ስለመጣ ካፍ የኢኽፋእ ፊደል ስለሆነ ኑን ሳኪናውን እንደብቀዋለን። በኑን ሳኪናና በተኑን ህግ የኢኽፋእ ፊደላቶች 15 ናቸው። ሁሌ እንትን ስንላቸው መሐፈዝ እንችላለን። እያንዳንዱ መተንተን ለዚህ ነው የሚጠቅመው። ካፊሩን ካ ብለን 2 ሐረካ ያክል ካፍን እንስበዋለን። ራ ዶመተይን ስለሆነ እናወፍረዋለን። ተፍኺም ነው የሚሆነው። እዚህ ጋር ተኑን አለ። ከተኑን ቀጥሎ ዋው መድ ስለመጣ ዋው መድ አይደለም ዋው ስለመጣ ዋው የኢድጋም ቢጉና ፊደል ስለሆነ ተኑን ከጉና ጋር እናዳምረዋለን። ካፊሩ ወሚንኩም ሙእሚን ወሚንኩም ስንል ከኑን ሳኪና ቀጥሎ ካፍ ኢኽፋእ ነው እንደብቀዋለን። ከሚም ሳኪና ቀጥሎ ሚም ስለመጣ ኢድጋም አልሙተማቲሊን እናዳምረዋለን፣ ወይም ኢድጋም ቢጉና ማለት ይቻላል። ሙእሚን ስንል እዚህ ጋር ጅም ምልክት አለች። ማቆም መቀጠል እኩል ነው፣ አይበላለጥም። ሀምዛዋን ኢንቲባህ ብዙ ጊዜ ሙእሚን ብሎ የሚቀራለ ቀልቀላ መሆን የለበትም። ያኒ ፊሃ ሲፈት ሽዳ ሙእሚን ሽዳ ማለት ጥብቅ የሚል ድምፁ በነፃነት አይተላለፍም፣ ያንቀዋል ማለት ነው። ሙእሚን ሳይሆን ሙእሚን ንቅ ይላል። ሙእሚን ወሚንኩም ሙእሚኑ ወላሁ ቢማ ተዕመሉነ በሲር። እዚህ ላይ ከምንቀጥል ከሆነ ከተኑን ቀጥሎ ዋው ስለመጣ ዋው የኢድጋም ቢጉና ፊደል ስለሆነ ተኑን ከጉና ጋር እናዳምረዋለን። ወላሁ ብለን ለፍዘል ጀላላውን እናወፍረዋለን። 2 ሐረካ የሚያክል እንስበዋለን። ወላሁ ቢማ ሚምን 2 ሐረካ ያክል እንስበዋለን። ቢማ ተዕመሉነ በሲር ሉ ብለን ላምን 2 ሐረካ ያክል እንስበዋለን። መድ ጠቢዒ በሲር ሷድ ሕሩፉል ኢስቲዕላ ነው፣ እናወፍረዋለን። ራን ስናቆም እናቀጥነዋለን። ብንቀጥል ግን እዚህ ላይ ራ ይወፍራል። በሲሩን ኸለቀ ሰማዋት ያው በረጅሙ ያኔ ሳናቋረጥ ንቅራ ካልን ስናቀጣጥል ራው ይወፍራል። ስናቆም ግን ተርቂቅ ነው የሚሆነው። ኸለቀ ስንል ሕሩፉል ኢስቲዕላ እናወፍረዋለን። ቃፍም ሕሩፉል ኢስቲዕላ ነው፣ እናወፍረዋለን። ኸለቀ ሰማዋት ወልአርደ ቢልሐቅ ወሰወረኩም ወልአርደ ሰማት ወልአርደ ራ ሲኩኑ ከበስተፊቱ ፈተሐ ስለሆነ ራ እናወፍረዋለን። ዷድ ሕሩፉል ኢስቲዕላ ነው፣ እናወፍረዋለን። ወልአርደ ቢልሐቅ ያኔ القاف مشددة بالحق وصوركم صاد حروف الاستعلاء نوفرواለን. ራ ፈተሐ ስለሆነ እናወፍረዋለን። فأحسن سنل فيها صفة الحمس فأحسن صوركم ራ እናወፍረዋለን። ሲል የምትለዋ ምልክት ማቆም መቀጠል ይቻላል። መቀጠሉ በላጭ ነው። وإليه المصير ራን እናቀጥነዋለን። ስናቆም ስንቀጥል ይወፍራል። يعلم ما في السماوات والأرض يعلم ስንል العين فيها صفة بينية يعلم ما ሚምን 2 ሐረካ ያክል እንስበዋለን። ሰማዋት ስንል ሚምም ይስባል ዋውም ይስባል። والأرض ራ እናወፍረዋለን። ዷድ ሕሩፉል ኢስቲዕላ እናወፍረዋለን። ويعلم ما تسرون وما تعلنون ሚምን 2 ሐረካ እዚህ ጋር እንስበዋለን። ራን እናወፍርና 2 ሐረካ ያክል እንስበዋለን። ማ ቱሲሩነ ወማ ቱዕሊኑን ወማ ብለን ሚምን 2 ሐረካ እዚህም ይስባል። ጅም ምልክት ማቆም መቀጠል እኩል ነው። እዚህ ላይ የምናቆም ከሆነ መደል ዓሪድ ልስኩን 2 4 6 ሐረካ ያክል እንስበዋለን። እስካሁን እንደውም መደል ዓሪድ አላልኳችሁም። ቀዲር ስንል መደል ዓሪድ ነው። 2 4 6 ሐረካ እንስበዋለን። በሲር የሚለውንም ሀከዛ 2 4 5 ሐረካ ያክል እንስበዋለን። መሲር ስንል 2 4 6 ሐረካ ያክል እንስበዋለን። የምንቀጥል ከሆነ ግን መድ ጠቢዒ ብቻ ኑንን 2 ሐረካ ያክል እንስበዋለን። ወማ ቱዕሊኑነ ወላሁ ዓሊሙን ቢዛቲ ሱዱር ወላሁ ብለን ለፍዘል ጀላላውን እናወፍርና 2 ሐረካ ያክል እንስበዋለን። ዓሊሙን ቢዛቲ ሱዱር ስንል እዚህ ላይ ተኑን አለ። ከተኑን ቀጥሎ ባ ስለመጣ በተኑን ህግ የኢቅላብ ፊደል ስለሆነ ተኑን የነበረው ወደ ሚም ሳኪና ይቀየራል። ኢቅላብ ማለት መቀየር መገልበጥ ማለት ነው። ከዛ ምን ሆነ? ሚም ሳኪና ሆነ። በሚም ሳኪና ህግ ከሚም ሳኪና በኋላ ባ ስለመጣ እንላለን። ሁለተኛ ህግ ማለት ነው። በሚም ሳኪና ህግ የኢኽፋእ ፊደል ስለሆነ ሚም ሳኪናው እንደብቀዋለን ከጉና ጋር።
ዛልን ሁለት ሐረካ ያክል እንስበዋለን። ቢዛቲ ሱዱር ሷድ ሕሩፉል ኢስቲዕላ እናወፍረዋለን። እዚህ ጋር ስናቆም ይወፍራል፣ ስንቀጥል ይቀጥናል። የእስካሁኑ ተቃራኒ ማለት ነው። እዚህ ላይ ስናቆም ራ ስኩን ሆኖ ከበስተፊቱ ዋው መድ ከበስተፊቱ ዶማ ስለሆነ ራ ሁክሙ ተፍኺም ነው የሚሆነው። ስንቀጥል ግን ራ ከስራ ስለሆነ ከስራ ሲሆን ደግሞ ራ ተርቂቅ ነው የሚሆነው። አለም የእቲኩም ነበኡ ለዚነ ከፈሩ አለም የእቲኩም ስንል የእቲኩም الهمزة انتبهوا የእቲኩም እንዳትሉ በስ አለም የእቲኩም ነበኡ ለዚነ ዚ ብለን ዛለን ሁለት ሐረካ ያክል እንስበዋለን። ከፈሩ ራና ወፍርና ሁለት ሐረካ ያክል እንስበዋለን። ሚን ቀብሉ ከኑን ሰኪና ቀጥሎ ቃፍ ኢኽፋእ ነው ብለናል። ባን ቀልቀለተ ሱራ የተወሰነ እናነጥራታለን። ሚን ቀብሉ ፈዛቁ ዛሉን ሁለት ሐረካ ያክል እንስበዋለን። ቃፍ ሁለት ሐረካ ያክል እንስበዋለን። ወባለ አምሪሂም ባን ሁለት ሐረካ እንስበዋለን። መድ ጠቢዒ ራ ከስራ ስለሆነ እናቀጥነዋለን። ተርቂቅ አምሪሂም ወለሁም ዐዛቡን አሊም ወለሁም ዛልን ሁለት ሐረካ ያክል እንስበዋለን። ከተኑን ቀጥሎ ሀምዛ ስለመጣ ኢዝሃር ነው፣ ግልጽ እናደርገዋለን። አሊም ስንል በመጨረሻ ቃል ላይ ከመሳቢያ ፊደል ቀጥሎ ስኩን ስለመጣ መደል ዓሪድ ልስኩን 246 ሐረካ ያክል እንስበዋለን። ይሄን ይመስላል። በቃ በተነተነው መሰረት በመጀመሪያ ያው አህካሞችን ማወቅ ነው። ከዛ በኋላ ያወቅናቸውን ፕራክቲስ እያደረግን መቅራት ነው። ብዙ ጊዜ ራሳችንን ማለማመድ ነው። እንግዲህ ፕራክቲስ ይፈልጋል። ቁርአን ቢያንስ እስከ 30-40 ጊዜ ማጥናት፣ ቃሪዎችን እየሰማን ማክረር ግድ ይላል። አላህ ለሁላችንም ያግራልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።